ሁሉም ክሬተር እንደዚህ የሚያስብ ነው ይመስለኝ። ግን I honestly feel like I have the best followers በማገኘው ሰፖርት ቲክቶክም ላይ ዩቲዩብም ላይ ኢንስታግራምም ላይ I'm really happy ደስተኛ ነኝ። በጣም እንደምኮራባችሁ እንድታውቁ ፈልጋለሁ። ዩቲዩብን ሪሰንትሊ ነው በጣም አክቲቭ መሆን የጀመርኩት። ግን በአንድ ወር ውስጥ 3-4 ቪዲዮ የሚሆን ነው የለቀኩት። እስከ 3000 ምናምን ሰብስክራይበርስ ተነስተን 10000 ደርሰናል እና I'm really grateful እና ደግሞ በጣም ብዙ ነገሮችን አኮምፕሊሽ እናደርጋለን ብዬ ነው honestly like I really believe that you know just ዝም ብዬ ተነስቼ ራንደም ኮንተንት አይደለም በሰራው I do a lot of research and I do a lot of reading ተዘጋጅቼ እናንተን ይጠቅማችኋል በሆነ መልኩ I don't know ኢንስፓየር ያደርጋችኋል or ደግሞ አትሊስት እንደ ሰውና ሰው ያስተያየናል ያስተዋውቀናል ብዬ አማስባቸውን ኮንተንቶች ነው የምሰራው። sometimes you know I struggle ለምሳሌ especially ደግሞ vlog ምናምን ስሰራ ራሴን ጠይቃለሁ ውስጤ የሚሰማኝን ኢንሴኩሪቲዎች ለማዳፈን ሾው ኦፍ እያደረግኩ ነው ወይስ ሪያሊስቲክ በሆነ መንገድ ሼር እያደረግኩ ነው ያለሁበትን ጀርኒ ብዬ ራሴን ጠይቃለሁ እና የማገኘው ሰፖርት honestly በጣም ከምጠብቀው በላይ ነው የእውነት ማለት ነው እና አንዳንዴ ዲኤም ላይ ማገኛቸው ጥያቄዎች ማይንድ ብሎዊንግ ማለት እነዚህ ሰዎች ምን አይነት ሰው አድርገው ነው የሚያስቡኝ ብዬ ማስባቸው ነገሮች ያለው because you know I'm just someone I don't have it all figured out መማር የምትወድ ለማደግ የምትሞክር ልጅ ነኝ at the end of the day እና mostly share የማደርገው ነገር honestly ራሴ struggle የማደርግበትን ነገር እና አንዳንዴ ራሴን ጠይቃለሁ like ራሴን oversell አደረኩ እንዴ I don't know maybe imposter syndrome I don't know what it is anyway ግን ቁም ነገር አላትም ብላችሁ ይሁን በአጋጣሚም ይሁን ጆሮ ስለምትሰጡኝ በጣም ነው የማመሰግነው። በጣም ትልቅ ምስጋና and ከዚህ በኋላ I think more active ሆኖ ዩቲዩብ ላይ ነው። ዩቲዩብ ሎንግ ቨርዥንም ስለሆነ በደንብ ያስተዋውቀናል። ቲክቶክም ላይ ያላችሁ ሰዎች ኢንስታግራምም ላይ ያላችሁ ሰዎች ፕሮፋይሌ ላይ አለ የዩቲዩብ ሊንኩ ማለት ነው። ዶክተር ሲማ ብላችሁ ሰርች ብታደርጉ ደግሞ ታገኙታላችሁ። ኤኒዌይስ ግን ዩቲዩብ ላይ የምትመጡ ሰዎች ስትገቡ ያገኛችሁት መጀመሪያ የመጣላችሁ ቪዲዮ ላይ ኮሜንት አድርጉልኝና +1 ሰብስክራይብ አድርጋችሁ ማለት ነው +1 ሰብስክራይበር ብላችሁ ኮሜንት አድርጉልኝ። አይ ስዌር መልሳለሁ። ካልመለስኩ እቀጣለሁ። ኦልሬዲ ፋሚሊ የሆናችሁ ሰዎች ደግሞ በጣም ነው የማመሰግነው እና ከዚህ በኋላ ኮንሲስተንት ሆናለሁ። ጃፓኖች እንደሚሉት ጋምባሪ ማስ አውል ጋምባሩ ምን እያልኩኝ ነው በደንብ ጥሬ እሰራለሁ እያልኳችሁ ነው እና በጣም ነው የማመሰግነው። ባይ ባይ